ፖሊስ በረከት ገበሬዋን ፈልጎ እንዲያመጣ ፍርድ ቤት ትዕዛዝ ሰጠም። ሰላም እንግዲህ እንኳን ለአርሰናል ደጋፊዎች እንኳን ደስ አላችሁ እያልኩ የዕለቱን አነጋጋሪ ቪዲዮዎች ይዤ መጥቻለሁ። ያው እንግዲህ ዛሬ ሲቲ ነጥብ በመጣሉ የተነሳ አርሰናል እንግዲህ የ2025-26 የፕሪሚየር ሊግ አሸናፊ መሆኑን ተረጋግጧል። እንግዲህ በዚህ ጉዳይ በጣም ብዙ ሰዎች ከታዋቂ ሰዎች እስከ ትናንሽ ደጋፊዎች ድረስ በጣም ልብን የሚሰብር ቪዲዮዎች እየወጡ ይገኛሉ። እንግዲህ እስኪ ከነኛ መሃል እኔ ቀንጨብጨብ አድርጌ ይዤ መጥቻለሁ። እነሱን ልጋብዛችሁ ወደ ቪዲዮ። ጀማው እንኳን ጀመላን እንኳን ደስ አላችሁ። ጀማው ሁሉ ነገር ይገባችኋል፣ ሁሉ ነገር ይገባችኋል። ለእናንተ ለታታሪዎቹ ለማትሰለቹት ላለፉት አመታት እኮ ዋንጫ ያቅም የሚባል ቡድን የደገፋችሁ የአርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ፣ እንኳን ደስ አለን። እመኑኝ በጣም ተገፍተናል፣ ተንቀናል ማለት ነው። ዋንጫ የማይበላ ክለብ ደጋፊ ተብለናል። ጀማው ግን ያን ሁሉ አልበገራችሁም። በጣም የምወዳችሁ የአርሰናል ደጋፊዎች፣ በጣም የማከብራችሁ ታውቃላችሁ። ከልቤ ነው። ለእናንተ ልዩ ፍቅር ነው ያለኝ፣ ለእናንተ ልዩ ክብር ነው ያለኝ ከምነግራችሁ ላይ ማለት ነው። እና ለረጅም ጊዜ የምሬ ነው ማለት አርሰናል ዋንጫ የማይበላ ክለብ ተብለን ተሰድበናል። የምሬ ነው። ዋንጫ የማይበላ ክለብ ደጋፊዎች ተብለን ተሰድበናል። ግን አለፈ። አያችሁ፣ ታግዘናል። አንድ ነገር ላይ ብቻ በርትተናል። ገብቷችኋል አይደል? በመጨረሻ ግን አሳካ ነው ጀማ። እናቴን ባርሰናል አለቅሳለሁ ብዬ አላውቅም። የምድሬ ነው የምላችሁ ማለት በተለይ የተቀናቃኝ ክለብ ደጋፊዎች በጣም ነው የምወዳችሁ ማከብራችሁ። ምክንያቱም አርሰናል እንዲህ ለመውደዴ ማለት እንደዚህ ለአርሰናል ለመታገሌ ምክንያቴ እንዳለ እናንተ ናችሁ። የምሬ ነው የምለው እና በጣም ቲንዱ እኔ በጣም አንጀቴን ነው የበላኝ ይሄ ልጅ። እንግዲህ ያው አንዳንዴ ደስታን መቆጣጠር ሲያቅሰን ወደ ለቅሶ ነው የሚቀየረውና እንደዚህ ለመጨረሻ ጊዜ ያለቀስኩት ከግቢ ግራጁዌት ሳረግ ነበርና ፏዲዬ ለማንኛውም እንኳን ደስ አለ። እስቲ ሌላ ደግሞ የሌሎቹን ደግሞ እስቲ ላሳያችሁ። ከጨዋታው ጎን ለጎን የጎስትን ስትሪም እያየው ነበርና ጨዋታው እንዳለቀ ጎስት ሲያለቅስ እውነት ለሱ ደስ አለኝ። ለአርሰናል ደጋፊዎች ሁሉ እንኳን ደስ አላችሁ። በዚህ አመት 38ቱንም ጨዋታ ይቻለው የአርሰናል ባይዘውና አርሰናል ይገባዋል። ዲዘርቭ ቻምፒዮን ሆናችኋል። እንኳን ደስ አላችሁ። ኢትዮጵያ ውስጥ ያላችሁ በሚሊዮን የምትቆጠሩ የአርሰናል ደጋፊዎች ይሄ ለእናንተ ትልቅ ቀን ነው። አለፈልን ይህን ቡድን ስንደግፍ ማለት ስንትና ስንት አመት ስንት ደጋፊ አለቀሰ። ስንት ደጋፊ ማለት እኔ የመደገፍ የመጀመርኩበት አመት ላይ ልቤ ተሰበረ። ቻምፒየንስ ሊግ ፋይናል ደርሰን ልቤ ተሰበረ፣ አለቀስኩኝ። ከዛ በኋላ ግን በፍጹም እጅ አልሰጥም ብዬ ልቤ እያረረ እየተቃጠልኩ መጥቼ ስስቅ ሌላውን ሳጽናና፣ አሁን ግን አልቻልኩም። በካሜራ ፊት በፍጹም አለቅሳለሁ ብዬ አስቤ አላቅም። ግን የዚህ ክለብ ፍቅር በጣም አስለቀሰ፣ ብዙ ሰው አስለቀሰ። እኔ ሲሳካልን ነው ማለቅሰው፣ ሲሳካልን። እንግዲህ ጎስትም ደስታውን መቆጣጠር አቅቶ ሲያለቅስ ነበር ላይቭ ስትሪም ላይ። ያው እንግዲህ እንዳያችሁት ነው። እስቲ እናንተስ ምን ሐሳብ አላችሁ በዚህ ጉዳይ ላይ? ለፍተሃል፣ ይገባል፣ እንኳን ደስ አለ። ሌላኛውም የአርሰናል ደጋፊ አስጌ ደንደሾም እንግዲህ በጣም
ስሜታዊ ሆኖ ሲያለቅስ ታይቷል። እስኪ የእሱን ቪዲዮ አሳይቻችሁን እንመለስ። ያው እንግዲህ አስጌም በጣም ደስ ብሎ ሲያለቅስ ነበር። እንግዲህ እስከዛሬ እንግዲህ አርሰናል ሲሸነፍ በስሜት የተለያዩ ነገሮችን ሲያደርግ ነበረ። ዛሬም እንግዲህ አርሰናል ተሳክቶለት ደስታውን እንደዚህ መቆጣጠር አቅቶት አይተናል። ሌላኛው መረጃችን ደግሞ ስለ በረከት ገበሬዋ ነው። እስኪ ቪዲዮን አይተን እንመለስ። ፖሊስ በረከት ገበሬዋን ፈልጎ እንዲያመጣ ፍርድ ቤት ትዕዛዝ ሰጠ። በበረከት ገበሬዋና በሌሎች ተከሳሾች ላይ የቀረበው የሙስና ክስ በፍርድ ቤት መታየት ጀመረ። የህግ ባለሙያዎች ፌዴራል ፖሊስ በረከትን ከአየርላንድ በኢንተርፖል ሊያመጣት እንደሚችል ተናግረዋል። ያው እንግዲህ እንደሰማችሁት በረከት ገበሬዋ እንግዲህ በቀረበባት ክስ አገሯንና ንብረቷን ጥላ ወደ አየርላንድ መግባቷ ቀን ላይ አስታውቃ ነበረ። የፌዴራል ፖሊስ እየፈለጋት እንደሆነ ተናግሯል። የዕለቱ ቪዲዮዎች እነኚህ ነበሩ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ